እንዴት ናችሁ ውድ የዳጊ ቴክ ተከታታዮች? እንግዲህ ባለፈው ካቆምንበት እንቀጥላለን። እንግዲህ ባለፈው ክሬት አድርገን ነበር። አሁን ደግሞ ፎልደር ክሬት እናደርግና ቦት ኮዱን እንጽፋለን። ቴሌግራም ቦት ብዬ ፎልደር ክሬት አደርጋለሁ። ይህንን ክሬት ካረኩኝ በኋላ የምትፈልጉትን ኮድ ኤዲተር መጠቀም ትችላላችሁ። እኔ ለጊዜው የምጠቀመው ፓይቻርም ኮሚኒቲውን ነው። እናንተ ከፈለጋችሁ ደግሞ ሌሎችም አሉ ኮድ ኤዲተሮች። ለምሳሌ ቪኤስ ኮድ አለ። ቪኤስ ኮድን መጠቀም ትችላላችሁ። እነዚህ የመሳሰሉትን መጠቀም ትችላላችሁ። ለጊዜው እኔ ፓይቻርም እንጠቀማለሁ ማለት ነው። እንግዲህ በመጀመሪያ ፓይቻርማችንን እንከፍታለን። ከዛ ፓይቻርም ከከፈትን በኋላ ፎልደራችንን ነው የምናስገባው። ኦፕን እንለውና እዚህ ጋር አሁን ክሬት ያደረግነውን ከዲስክቶፕ ላይ ፎልደሩን እንመርጥለታለን። ከዛ ሰሌክት ፎልደር እንለዋለን። ከዛ ባይ ዲፎልት ራሱ ክሬት ያደርግልናል ፓይተን ኮድ። እኛ ይሄንን አንፈልግም፣ እንደ አዲስ ክሬት እናደርጋለን ወይም ይሄንን አጥፍተን። ከሁሉም ነገር ግን ፓይተን ኢንተርፕሬተር ይፈልጋል። ስለዚህ እኔ አሁን ከረንትሊ ያለውን ኢንተርፕሬተር እጠቀመዋለሁ። ከዛ በመቀጠል ይሄኛውን ፋይል ዲሌት አደርገዋለሁ። ከዛ እንደ አዲስ ክሬት እናደርጋለን ማለት ነው። ራይት ክሊክ ታደርጉና ኒው የሚለው ላይ ፓይተን ፋይል እንልበታለን። ከዛ በኋላ የምንፈልገውን እንጽፋለን። እዚህ ጋር ሜን ዶት ፓይ እለዋለሁ። ከፈተልን። እንግዲህ አሁን እዚህ ጋር ምንድነው የማደርገው? ኢምፖርት አደርጋለሁ የሚገቡ ነገሮችን። ለምሳሌ ቴሌግራም የሚፈልጋቸው ራሱን የቻሉ ሪኳየርመንቶች ስላሉ ኮከብ ያልኩባት እንትን ነች፣ ሁሉንም እንዲያስገባልኝ ነው። ሌላ ቴሌግራም ዶት ኢኤክስቲ የሚባል ደግሞ አለ። እሱንም ማስገባበታለሁ። ይህንንም ኢምፖርት እናደርጋለን። ስታር የምልበት ሁሉንም እንትን ኢምፖርት እንዲያደርግልኝ ነው ከቴሌግራም ዶት ኢኤክስቲ ላይ። በመቀጠል የምናስገባው ምንድነው? ቶክን የሚባል ነገር አለ። ቶክን ባለፈው ክሬት ስናደርግ የሰጠን ቶክን አለ። ኮዱ እና ቴሌግራሙ የሚግባቡበት ማለት ነው። ቴሌግራማችን ላይ እንገባለን። ቦት ፋዘራችን ላይ ኦፕን እንለውና ክሬት ያደረግነው ቦት እዚህ ጋር አለ። እሱን ስንነካው እዚህ ጋር ቶክናችንን ያሳየናል። ኮፒ እንለዋለን ይሄን ቶክን። ከዛ አምጥተን እዚህ ጋር ፔስት እንለዋለን። ከዛ በመቀጠል ወደ ፈንክሽን ነው የምንገባው። ስታርት ስንለው ቦቱን የሚሰጠን ፈንክሽን እንሰራለታለን። አሲንክ የሚል ከፊት ለፊቱ እንጠቀማለን። ይሄም ለምንድነው የሚጠቅመን? እንዳይጠብቅ ነው፣ በቅደም ተከተል እንዳይሄድ፣ ሌላው ጨርሶ እስከሚጨርስ ድረስ ቆሞ እንዳይጠብቅ የራሱን ስራ እንዲሰራ ነው። እዚህ ጋር አርጊውመንቶችን እንጠቀማለን። አፕዴት የሚባሉን እያንዳንዱ አፕዴት ሲያደርግ ያለውን ፊውቸሩን አፕዴቶቹን ወዲያው እንዲያሳየን ነው። ኮንቴክስቶችን ምናምን እናስገባለን። እዚህ ጋር ያሉትን ሁሉንም አርጊውመንቶች እዚህ ጋር እንደምታዩት በስትክክል እናስገባለን። እነዚህ በብራኬት ያሉት አርጊውመንቶች ናቸው። ስታርት የሚለውን ስንነካ ከኛ የሚፈልገው ነገሮች ግዴታ የፈንክሽን ለመስራት ከኛ እነዚህን ነገሮች ይፈልጋል ማለት ነው። ከኛ የሆነ አፕዴት ይፈልጋል ስታርት ስንለው። እንግዲህ ቀጣይ ኪቦርድ ነው የምንለው። ኪቦርድ ደግሞ ለምንድነው የሚጠቅመን? በተን ስታርት የምትለዋን በተን ክሬት እንዲያደርግልን እና እሷን ስንነካት ሌላውን ሪያክሽን እንዲያሳየን ነው። ከዛ ኢንላይን ኪቦርድ በተን ነው የምንጠቀመው። አሁን ስታርት ያለችው ኢንላይን ነው የምንጠቀማት። ስክሪን ላይ ደግሞ የምንጠቀማቸው ኪቦርዶች ይኖራሉ። እነሱን ወደፊት እናያለን። ከዛ እዚህ ጋር ኮልባክ ዳታ የሚለውን ቲኬት እንለዋለን። ቲክ ኖርማል፣ አሁን ቦቱ ዝም ብሎ ለኤግዛምፕል ስለሆነ ስታርት ስንለው ቲክ እንዲያደርግልን የፈለግነው። ስለዚህ ቲክ ብለን እንጽፋለን ማለት ነው። ከዛ በኋላ ሪፕላይ ማድረግ አለበት። እኛ ይሄንን ስናስገባለት እሱ ሪፕላይ አድርጎ ለኛ መመለስ አለበት። እሱን ደግሞ ሪፕላይ ማርካፕ ብለን ኢንላይን ኪቦርድ ማርካፑን በኪቦርድ አርጊውመንት ውስጥ እናስገባለን ማለት ነው። ስፔሊንግ እንዳንሳሳት ሁሉንም እያየን እዚህ ጋር ደግሞ ኢንላይን ማርካፕ የሚለውን እናስገባና አርጊውመንት በብራኬት አድርገን ምን እናስገባለታለን? ኪቦርድ የሚባለውን ቫሪያብል ቅድም የሰጠነው እናስገባለታለን። እዚህ ጋር ቀይ ያበራብን ለምንድነው? ፓኬጁ ኢምፖርት ስላልተደረገ ነው። አይ ቲንክ ፓኬጁን ኢንስታል እናደርግለታለን የዚህኛውን።
ተርሚናላችን ላይ እንገባና ፒፕ ኢንስታል ብለን እናስገባለታለን ማለት ነው። ፒፕ ኢንስታል ቴሌግራም ብለን ስናስገባው ኦልሬዲ ቴሌግራም የሚባለው ፓኬጅ ገብቶለታል። ፒፕ ኢንስታል ፓይተን ሰረዝ አድርገን ቴሌግራም ሰረዝ አድርገን ቦት ብለን ኢንስታል እናደርግለታለን። እንግዲህ ይሄኛውን ፓኬጅ ኢንስታል እያደረገልን ነው። እቺኛው ኢንስታል ከሆነች በኋላ ያው ኤረሩ ይጠፋል ማለት ነው። ኦልሬዲ ፋይሉን ስላላገኘው ነው። እንግዲህ እኛ ስራችንን እንቀጥል። እሱ ኤረሩ ጠፍቷል። እንግዲህ እቺን ኪቦርድ እንደ አርጊውመንት ካስገባን በኋላ ሌላ አዌይት እንለውና ሜሴጁን አፕዴት እንዲያደርግልን እናስገባለን ማለት ነው። እዚህ ጋር እኛ የሰጠነውን ስታርት የሚለውን ፈንክሽን ስንሰጠው ሪፕላይ የሚያደርግልን ቴክስት ምን ይሁን የሚለው ነው። እዚህ ጋር ዶት ሜሴጅ ብለን ከዛ ሪፕላይ ቴክስት እንለውና ብራኬት እንከፍታለን። ከዛ ለጊዜው እኔ የፈለኩትኝ ቲክ እንዲያደርግልኝ ነው የቲክ ምልክቷን። ስለዚህ ዊንዶውስ በተን እና ዶትን ስንነካ ይሄንን ያመጣልናል። ከዛ ቲክን እመርጥለታለሁ። ቀጥታ ስታርት ስንለው ቲክ ብቻ እንዲለን ከዚህን ካስገባውለት በኋላ ሪፕላይ ማርክአፕ የሚለውን አስገባለታለሁ። ሪፕላይ ማርክአፕ እንልና ኢኳልስ ቱ ብለን ሪፕላይ ማርክአፑን ቅድም የሰጠነውን ቫሪያብል እንዲያስገባልን እናደርገዋለን። ከዛ በመቀጠል ስታርት ፈንክሽንን ጨረስን ማለት ነው። ስለዚህ ወዴት እንሄዳለን? ወደ ሜን ፈንክሽን እንሄዳለን። ሜን ፈንክሽን ላይ ደግሞ አፕሊኬሽኑን ቢውልድ እና ራን የሚያደርግልን እዚህ ላይ ነው። ስለዚህ አፕሊኬሽን የሚባል ቫሪያብል ክሬት እናደርጋለን። ይሄኛውም ከማን ይወስዳል? አፕሊኬሽን የሚባለውን ይወስዳል። ቅድም ቴሌግራም ብለን ኢምፖርት ካደረግነው ከሱ ይወስድና ከዛ ዶት አድርገን ቢውልድ እንለዋለን። ቢውልደር ስለሆነ ይሄኛው ቦታችንን ቢውልድ እንዳደርግልን ዶት ቢውልደር ብለን ዶት አድርገን ቶከናችንን ቅድም ከቶከና ያስገባነው አለ ከሱ ጋር ኮሚኒኬት አድርጎ ቢውልድ እንዲያደርግልን ነው። ከዛ ፋይናሊ ቶከናችንን ካስገባን በኋላ ዶት ቢውልድ እንለዋለን። ከዛ ብራኬቱን ባዶ እንተዋለን። ከዛ ሁለተኛው ላይ ደግሞ ስራችንን እንጀምራለን። አፕሊኬሽን ዶት አድ ሃንድለር እንላለን። ከዛ ብራኬት ከፍተን ኮማንድ ሃንድለር ከዛ እቺ ኮማንድ ምንድነች? ስታርት የምትለዋን ኮማንድ ሃንድል እንዲያደርግልን ነው። ስታርት ብለን እንጽፋለን። ከዛ ብራኬ ስታርት ብለን ድጋሚ እንጽፋለን ማለት ነው። እንግዲህ ከዚህ በኋላ የምንሰራው አፕሊኬሽናችንም ቢውልድ ሆናለች። ቢውልድ ሲያደርግ አፕሊኬሽኑ እየሰራ መሆኑን የምናውቅበትን ፕሪንት የሚባል እንጽፋለን ማለት ነው። ቦት ኢዝ ራኒንግ ብለን እንጽፋለን። በስትክክል እየሰራ ከሆነ ቦቱ ይሄንን ሜሴጅ ያሳየናል ማለት ነው። ከዛ የመጨረሻ ላይ አንድ እንትን ትቀረናለች። አፕሊኬሽን ዶት ራን ፑሊንግ የምትባል ነገር አለች። እሷን ከጻፍን በኋላ ብራኬት እንከፍታለን። ከዛ ብራኬቱን ከከፈትን በኋላ ያሉትን አፕዴቶች ሁሉን እንፈቅድለታለን። አለው አፕዴት እንለዋለን። ከዛ አፕዴት የሚያደርግልን ምንድነው? ስፔሲፊክ አለ። ስፔሲፊኩን እንጽፋለን። ግን እኛ የምንፈልገው ሁሉንም ታይፖችን አፕዴት እንዲያደርግልን ነው። ኦል ታይፕስ ብለን እንጽፋለን ማለት ነው። ይሄንን ካልን በኋላ እንግዲህ ኮዳችንን ጨርሰናል። አሁን በመጨረሻ ራን ማድረጊያውን ነው የምንጽፈው። እዚህ ጋር ኤፍ እንልና ኔም እንላለን። 2 አንደርስኮር አድርገን ኔም ካልን በኋላ ድጋሚ 2 አንደርስኮር እናደርጋለን። ከዛ 2 ኢኳል እናደርግና ከዛ ሜን እንላለን። እነዚህ ኮት ውስጥ መግባት አለባቸው። ሜን የምትለዋን ኮት ውስጥ እናስገባታለን። ከዛ ፋይናሊ 2 ነጥብ መርሳት የለብንም መጨረሻ ላይ። ከዛ ፈንክሽኑን የቅድሙ ፈንክሽን እናስገባለታለን ሜን የሚባለውን ጨረስን ማለት ነው። እንግዲህ አሁን ያሉትን ኤረሮች እዛ ጋር ኤረር እያሳየኝ ነው። የምን ኤረር ነው? እዚህ ኳል ውስጥ የለውም ነበረ ለዛ ነው። አሁን ቦታችን እንግዲህ አልቃለች ማለት ነው። ራን እንለዋለን። እንግዲህ ራን ስንለው የሚያሳየ ሜሴጅ መኖር አለበት። እሺ እዚህ ጋር ኤረር እያሳየን ነው። እዚህ ጋር
አድ ሃንድለር እያለን ነው። እኛ የጻፍነው ደግሞ ሌላ ነገር ነው። እስቲ ላይን 14 ላይ ቼክ እናድርገው። እዚህ ጋር አንደርስኮር አላስገባንበትም ነበረ። እዚህ ጋር አንደርስኮር እናደርግበታለን። እስቲ አሁን ራን እንበለው። ቦት ኢዝ ራኒንግ እያለ ነው። አሁን በስትክክል ሰርቷል ማለት ነው። እስቲ ቼክ እናድርገው። ቦታችን ላይ እንገባለን በመጀመሪያ። ከዛ ቦታችን ላይ ከገባን በኋላ ሊንኩን እንፈልገውና ከዚህ ጋር ሊንኩን ሰርች እናደርገዋለን። ያው እዚህ ጋር ሊንኩ አለ። ከዛ በኋላ እዚህ ጋር ስታርት ሜሴጅ እንለውና ሴንድ ሜሴጅ፣ ከዛ ስታርት እንለዋለን። ስታርት ስንለው እዚህ ጋር ኢረር እያመጣብን ነው። የኢረሩ ችግር ምንድን ነው? እሺ እስቲ ይቺን ሪቮክ እናድርጋትና እንደ አዲስ ሌላ ቶክን ይስጠን። ሌላ ቦታ ራን እያደረገ ነው መሰለኝ። ይሄ እንትን እንቀይራታለን። እዚህ ጋር ኮፒ አድርገን አዲሱን ቶክን ስታርት እናድርገው። ቦት ኢዝ ራኒንግ እያለን ነው እንግዲህ። እስቲ እንሞክረዋለን አሁን። ስታርት። ኦኬ እዚህ ጋር ኢረር እያመጣ ነው። ኢረሩ ምንድን ነው የሚለን? እዚህ ጋር ሜሴጅ እያለን ነው። ላይን ቴል ላይ የጻፍናት ሜሴጅ የምትለዋ ሌላ ኢረር ያለው አይመስለኝም። ሜሴጅ አጻጻፋችንን ልክ አይደለንም። ኦኬ እዚህ ጋር እንመጣና እቺን ኤን ያደረግናት ኮፒ አድርገን ፔስት እናድርገዋለን። ይሄንን ከዛ ሪፕላይም የሎ አብርቶብናል ከስር። እስቲ ራን እንበለውና ድጋሜ ቦት ኢዝ ራኒንግ እያለ ነው። አሁን ደግሞ ሪፕላይ ቴክስት የምትለዋ ልክ አይደለችም እያለ ነው። እስቲ ኮፒ አድርገን እቺን ፔስት እናድርጋት። ሁሉንም ኢረሮች እንግዲህ እዚህ ጋር ያሳየናል ማለት ነው። ፓይቻርም የምወደው ለዚህ ነው። እናንተም ተጠቀሙት፣ ጥሩ ነው። እሺ እስቲ አሁን ስታርት እንበለው። ሪፕላይ ማርካፕ ይላል። አይ ቲንክ እዚህ ጋር ያስገባንለትን አርጊውመንቱን እሱ የሚቀበለው አይመስለኝም። እስቲ እቺን አርጊውመንቷን ስፔሊንግ የተሳሳተን አይመስለኝም። የአርጊውመንት ችግር ነው የሚሆነው። እስቲ እንሞክረውና እምቢ ካለን አርጊውመንቱን እናጠፋለታለን። ሌላ ችግር የለበትም። እስቲ ስታርት አድርገን ነው። ኦኬ የአርጊውመንት ችግር ነው። ስለዚህ አርጊውመንቱን አሁን ሪሙቭ እናድርግለት። ኦኬ አሁን ጨርሰናል ማለት ነው። እስቲ ራን እናድርገው። አሁን በስትክክል ይሰራል እርግጠኛ ነኝ። ኦኬ በቃ ይኸው የምንፈልገው ስታርት ስንለው ቲክ የምትለዋን ምልክት አመጣልን ማለት ነው። በቀጣይ ቪዲዮ እንገናኛለን። አመሰግናለሁ።